አንድነቱ በሦስትነቱ ሳይከፈል ሦስትነቱ በአንድነቱ ሳይጠቀለል በአንድነቱ በሦስትነቱ ለዘለዓለም ጸንቶ የሚኖር አንድ አምላክ በሚሆን አብ ወልድ መንፈስ ቅዱስም ስም አምኜ በወርኃ ጥር 12 የሊቀ መላእክት ቅዱስ ሚካኤል በዓሉ በሚከበርበት ዕለት የሚጸለይ የእልፍ አእላፋት ሰማያውያን ሠራዊተ መላእክት አለቃ የከበረ የሊቀ መላእክት ቅዱስ ሚካኤልን ድርሳንና ትሩፋቱን እናገራለሁ። ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። እናንተ የተሰበሰባችሁ ከሌሎች ሊቀ መላእክት ሁሉ የበላይ የሆነ ሊቀ መላእክት ቅዱስ ሚካኤል ገናንነቱን ታውቁ ዘንድ በማስተዋል ልትሰሙት ይገባል። ጓደኛ ሁሉ አለቃ አለውና ለነገደ መላእክት ሁሉ አለቃ አላቸው። ለእርሱ ግን ከምክንያቶች ሁሉ በአንድ ስንኳ እንከን ከሌለበት በአካል ሦስት ሲሆን በመለኮት አንድ ከሆነ እግዚአብሔር በቀር አለቃ የለውም። መላእክት ፍጡራን ናቸው። ተፈጥሯቸውም ከነፋስና እሳት ነው። ሁሉም ጠባዮች ምልይ ናቸው። የመሬታውያንም ግን ጠባያቸው አራቱ ነፋስና እሳት፣ ውሃና መሬት ናቸው። መላእክት ግን ሥጋ ያለበሱ ረቂቃን ናቸው። ሞት፣ ድካም፣ እንደ ሰው ለመጋባት ሥጋዊ ጠባይ የለባቸውም። የሴትና የወንድ ጠባይ የለባቸውም። የእግዚአብሔር ቅዱሳን መላእክቱ ብዛትም ዓለም ከተፈጠረ ጀምሮ እስከ ዘለዓለም ፍጻሜ ድረስ እንደሚወርደው የዝናብ ነጠብጣብ ነገር ግን ብዙዎች ናቸው። ሥልጣኑና ግዛቱ ፍጹም የሆነ የእግዚአብሔር ቅዱሳን መላእክቱ ብዛት ዓለም ከተፈጠረ ጀምሮ እስከ ዘለዓለም ፍጻሜ ድረስ እንደሚወርደው የዝናብ ነጠብጣብ እያንዳንዱ ቢቆጠር እነርሱ እንዲህ ይበዛሉ። ለአዳም ልጆችና ለከዋክብትም በየወገናቸው የሚጠብቋቸው የታዘዙ መላእክት አላችሁ። ወደሚኖሩበት ይምራችኋል። ለአራዊትም፣ ለእንስሳትም፣ ለወፎችም፣ ለባሕር ዓሦችም በደመ ነፍስ ሕያው ሆኖ ለሚኖር ፍጥረት ሁሉ ለእያንዳንዳቸው ከልዑል እግዚአብሔር የታዘዘ ጠባቂ መልአክ አላቸው። ቅዱሳን መላእክተ ብርሃን ግን የብርሃንን ልጆች የተባሉ ክርስቲያኖችን ከእነርሱም ጋር ያሉ የእግዚአብሔር ወገኖች እስራኤላውያንንም የዘላለምን ሕይወት ይወርሱ ዘንድ ይጠብቋቸዋል። ለሁሉም የጽድቅ ምልክት አለባቸው። መላእክተ ጽልመትም በልዑል እግዚአብሔር ትእዛዝ ያልተጠመቁ ያላመኑ የጨለማ ልጆችን ጊዜያቸው ሳይደርስ እንዳይሞቱ ይጠብቃቸዋል። ነቢዩ ዳዊት እግዚአብሔር ፍርድ ለሚያገኙ ፍርድ እስኪሰጥ በዚህ ዓለም ወገኖቹን ችላ አይላቸውም እንዳለ በወንጌልም ለደጋጎች ደግ እንደሆነ ለክፎች ፀሐይን ያወጣላቸዋል። በዚህ ዓለም ላሉ ፍጥረታት ሁሉ በትክክል ዝናብን ያዘንባል። ክብር ምስጋና ይግባውና በሚመጣው ዓለምም ለሁሉም እንደ ሥራ ዋጋውን ይከፍለዋል የሚል ጽሑፍ አለ። የቤተ ክርስቲያን ልጆች ሆይ ያልተጠመቁ ባለማወቅ ያሉ አሕዛብና አራዊትንም እንስሳትንም አዕዋፍንም ዓሦችንም በደመ ነፍስ ሕያውነት የሚንቀሳቀሰውን ሁሉ መላእክተ ጽልመት እንዲጠብቋቸው ወቁ። የሳጥናኤል ሰራዊት አጋንንት፣ ሰይጣናት፣ ረቂቃን ከደመና በላይ የሚኖሩ ሰውን የሚያስቱ ልቦና ውስጥ ገብተው ኃጢአትን የሚያሰሩ እልህ ርጉማን ነፍስና ሥጋ ያላቸው አይምሰላቸው። እነሱ እስከ አለቃቸው ከዲያብሎስ ጋር አስቀድሞ ሳይበድሉ በፊት ተፈጥሯቸው እንደ መላእክተ ብርሃን ከእሳትና ከነፋስ ነበር። ከበደሉ በኋላ ግን እንደ ጢስ ሆኑ፣ ታወሩም። በቅዱሳን መላእክት ላይ አድሮ ከሚኖር የጌትነቱ ብርሃን ተራቁተዋልና። ዳግመኛም በቅድስና ተፈጥረው ርኩሳን ሆኑ። ሦስተኛም አእምሮ ሳላቸው ሰነፉ። ስለዚህ በንስሐ ወደ ፈጣሪያቸው ይመለሱ ዘንድ አይቻላቸውም። ነገር ግን በፍርድ ቀን አእምሮ ተሰጥቷቸው የማይረባ ንስሐን ቢገቡም ለሰይጣንና ለሰራዊት ሁሉ ከተዘጋጀላቸው የሥቃይ ስፍራ አይድኑም። ለእነሱም ሰውን ከማሳት በስተቀር ምንም ሥልጣን የላቸውም። ሰውንም ቢሆን እንስሳትንም ቢሆን እነርሱ የሚያስቱ የእግዚአብሔር ጠላቶች ናቸውና እግዚአብሔርም ማንንም ይጠብቁ ዘንድ አይልካቸውም። ዳሩ ግን በባሕርና በየብስ የሚኖሩ ሥጋን የለበሱ አጋንንት አሉ።
እነርሱም እንደ ሰው ይጋባሉ፣ ይዋለዳሉ፣ ይሞታሉ። መልካቸውም እንደ ሰው የሆነ አሉ፣ እባቦችን የሚመስሉ አሉ፣ ልዩ ልዩ መልክ ያላቸው አሉ። እነዚህ ግን ማንንም አያስቱም፣ ሕመም ደዌም ይሆናሉ እንጂ አይገሉም። ከእነሱም ወባ ተስቦ የሚሆን አለ፣ ፈንጣጣ፣ ኩፍኝ፣ ጉድፍ የሚሆኑ አለ። ሌላም ብዙ ልዩ ልዩ ደዌነት ያላቸው አሉ። ያለ እነሱ በቀር በዚህ ዓለም በሽታ የለም። ነገር ግን ከልዑል እግዚአብሔር ትእዛዝና ፈቃድ እንዲሁም የነፍስ ጠባቂዎች መላእክት ካልተጨመሩ በቀር ነፍስን ከሥጋ መለየት አይቻላቸውም። የእግዚአብሔር መልእክተኞችም አንዱ ብርሃናዊ ጠባቂ የቀኝ አንዱ ጽልመታዊ ጠባቂ የግራ ናቸው። ይኸውም መልአከ ጽልመት የሚያስትና ከዲያብሎስም ሰራዊት ወገን አይደለም፣ ከሰራዊትም ጽልመት ወገን ነው እንጂ። ወመላእክተ እግዚአብሔርሰ ግን ኃይለኞች፣ ጽኑዓን፣ ቁጡዓን፣ አመፀኛን ለመቅጣት የተዘጋጁ እግዚአብሔር ወደ ወደደበት ልኮ አጥፎ ያላቸውን የሚያጠፉ ናቸው። እሊህም ዝሙትና ከንቱን ስላበዙ ከያፌት ልጆች ወገን በአንድ ቀን 80,000 የገደሉና በኋላም ዘመን ይህ ዓለምን ለማጥፋት የሚመጡ እስክንድር ንጉሥ የዘጋባቸው ጎግ ማጎግ የሚባሉ አገራቸውን የወረሱባቸው ናቸው። በእነዛም ወራቶች በሽታ፣ ችግር፣ መጨነቅ፣ መዓት ይበዛል። ሰው ሞትን ቢሻ አያገኝም። ወደ ገደልም ቢወርድ ወደ ባሕርም ቢሰጥ 5ቱ ዘመናት እስኪፈጸሙ ድረስ መሞት ከቶ አይቻላቸውም። ስለዚያም ዘመናት ከችግሩ ከበሽታውና ከጻዕሩ ብዛት የተነሳ በእነዚህ ዘመናት የማይኖሩ ሰዎች ንዑዳንና ክቡራን ናቸው። እግዚአብሔር ብሏል። ከሐሳዊ መሲህ በኋላ ጌታችን ኢየሱስ ክርስቶስ አስቀድሞ ሥጋ በለበሰበትና ድኅነት በተገኘበት ወርሃ መጋቢት 29 ቀን ዓለምን ለማዳን እንደመጣው በሙታንና በሕያዋን ለመፍረድ በዕለተ እሑድ ይመጣል። ወደ ቀደመ ነገራችን እንመለስና የኃጥአንን ነፍሳት የሚጋፏቸው የሚያዳፏቸው ለፈጣሪያቸው የሚቀኑ እሊህ ጸሊማን መላእክት ናቸው። መልካ ገጻቸው ሞት ነው። እልህም ከነግህ እስከ 3 ሰዓት ከዳዊት ሰራዊት 7,000 ከሰናክሬም ሰራዊትም 13,000 የገደሉ ናቸው። እንደዚህም ሁሉ ጌታችን ይቀጣው ዘንድ ወደ ወደደው ሁሉ ይልካቸዋል። ቅዱስ ጴጥሮስን ጌታው አባቴን እንድለምን እርሱም ከ12ቱ ሰራዊተ መላእክት እንዲሰድልኝ የማይቻል ይመስላልን? ስለ ክፋታቸው በሌጎን ይመሰላሉ። ሌጎን ርኩስ መንፈስ ነውና። 12ቱ ሰራዊተ ጽልመት በአዳም ልጆች ልክ 12 ነገድ ናቸው። መላእክተ ብርሃን ግን 99 ነገድ ናቸው። በእኛ ዘንድ ካህናት ከሕጋቸው ከሥልጣናቸው እንዳይሻሩ መግደል እንዳይገባቸው እኒህም ለበጎ ነገር እንጂ ለማጥፋት ለመግደል ወደ ማንም ቢሆን አይላኩም። ደጋጎች ቅዱሳን አገልጋዮች ናቸውና ዳግመኛም በጎ ሥራ ሰርተው የዘላለም ሕይወት መንግሥተ ሰማያትን ይወርሱ ዘንድ ወዳላቸው ሰዎች ለይቅርታና ለሰላም ለማዳንም ይላካሉ እንጂ ለሕዝባውያን ግን ሞት የሚገባቸውን በፍርድ ይቀጡ ዘንድ ከልዑል እግዚአብሔር ሥልጣን ተሰጥቷቸዋል። እንደዚህም መላእክተ ጽልመት ይሞት ዘንድ የተፈረደበትን ይገላሉ። መላእክተ ብርሃን ግን ማንንም አይገሉም። መላእክተ ብርሃንስ ቅዱሳን አገልጋዮቹ ናቸውና ቅዱስ 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 እግዚአብሔር አሸናፊ የጌትነት በሰማይ በምድር የሞላ ነው እያሉ የምስጋና መሥዋዕትን ያቀርባሉ። እግዚአብሔር ቅዱሳን ሊቃነ መላእክት ሚካኤል፣ ገብርኤል ሰራዊተ ቆዝን ያጠፋ ዘንድ በላካቸው ጊዜ ለቅዱሳን ቴዎድሮስና ገላውዴዎስ ሰይፍን ሰጥቷቸው እንጂ አንድ ሰውን እንኳ አልገደሉም። እንደዚሁም ቅዱሳን መላእክትና መላእክተ ብርሃን በማንም ላይ ጥፋት አያመጡም። የመብረቅ መመልከቻቸውን ተሸልሞ በየሹመታቸው በሰማይ መልተው ይኖራሉ እንጂ ሊታያቸውና ይለምኑትም ዘንድ በወደደ ጊዜ በዚህ የመብረቅ መመልከቻ ይታያቸዋል። ነቢይ ሙሴን በአምደ ደመና እንደተነጋገረው እነሱንም እንዲሁ ያነጋግራቸዋል። እንደዚሁም በመብረቅ መመልከቻ መላእክትን ያነጋግራቸዋል። እሳት ከውሃ ጋር በተገኘ ጊዜ ፈጥኖ እንዲጠፋ ከግርማው የተነሳ እንዳይጠፉ
ያለዛ መመልከቻ በስተቀር አይታያቸውም። ፍጥሯን ፈጣሪያቸው ተገልጾ ያዩት ዘንድ አይቻላቸውም። መላእክተ ብርሃን ተፈጥሯቸው ከእሳት የሆነ እሳታውያን ናቸው። መነጽራቸው መብረቅ ነው። ያለዚህ የመብረቅ መመልከቻ በስተቀር ለመላእክት መለኮቱ አይገለጽላቸው ከቶ እንደምን ነው? ፍለጋው ላናገኝ ይህን አስጨናቂ ነገር አንመረምር። ነቢዩ ዳዊት መሰወሪያውን ጨለማ አደረገ እንዳለ ባሕርየ መለኮትን እመረምራለሁ ማለት በእውነት ጨለማ መመርመር ነው። በእርሱ ማመን ግን ለዘላለም የሕይወት ብርሃን ነው። ለመላእክተ ጽልመት ግን መመልከቻ የላቸውም። የጌታችንንም ትእዛዝ ሁሉ መላእክተ ብርሃን ነግሯቸው ወደ ተላኩበት ይሄዳሉ እንጂ። ሊቀ መላእክት ቅዱስ ሚካኤል ለመላእክተ ብርሃንና መላእክተ ጽልመትም አለቃቸው ነው። ነገር ግን ሊቃነ መላእክት ቅዱሳን ሚካኤልና ገብርኤል፣ ሩፋኤልና አፍኒን፣ ራጉኤልና ኡራኤል፣ ሳቁኤልና ፋኑኤል ሰባቱ ሊቃናት ኃይላት መሌን በክብርና በሰራዊት እኩል ናቸው። ነገር ግን የቀደመውን ሃይማኖት በመሻር ከሌሎቹ ሊቃነ ጳጳሳት ከመለየቱ በፊት በቅዱስ ጴጥሮስ መንበር የተሾመ የሮም ሊቀ ጳጳስ በማዕረግ ይበልጥ እንደነበረ ቅዱስ ሚካኤልንም በክብር ይበልጣቸዋል። ለሊቀ መላእክት ቅዱስ ሚካኤልም ከክብሩ ገናናነት የተነሳ አምላክን እንደወለደች እመቤታችን ድንግል ማርያም እስከ ምጽአት ድረስ በየወሩ በዓል ተሰራለት። በሊቀ መላእክት ቅዱስ ሚካኤል ስም በጸሎቱና በምስጋና በመጽዋዕትም በጎ ሥራ የሠራ ሁሉ ቅዱስ ሚካኤል ረዳት ይሆነዋል። በዚህ ዓለም ከክፉ ነገር ሁሉ ይጠብቀዋል። በሚመጣውም ዓለም ከእሳተ ገሃነም ያድነዋል። በሞተ ጊዜ ነፍሱን በክንፉ አቅፎ ይይዛታል፣ ባሕረ እሳትም ያሻግራታል። ፍጹም ደስታ ወዳለበት ገነትም ያገባታል። ለተላፊኖስ እንዳደረገለት ሁሉ ተላፊኖስ የመበለት ልጅ ነው። እናቱ በየወሩ የቅዱስ ሚካኤልን ዝክር ታዘክር ነበር። እጅግ ባለጸጋ የሆነ አንድ ሹም ነበር። በአንዲት ቀንም በእርሻው መካከል ተቀምጦ አዝመራውን ሲያሳጭድ የአንድ ዓመት ብላቴና ልጇ ተላፊኖስን አዝላ መጣች። ከዚያም በሹሙ አዝመራ ውስጥ ቃርማ ትቃርም ጀመረች። በመሸም ጊዜ ያ ክፉ ሹም ከቃረምሽው ከፍለሽ ድርሻዬን ስጪኝ አላት። እሷም ጌታዬ እዘንልኝ፣ ራራልኝ እንጂ አትውሰድብኝ፣ ድሃ ነኝና ረዳት ባል ወይም ገንዘብ የለኝም። የቅዱስ ሚካኤልን በዓል ደርሶብኛል። ከሕፃንነት ጀምሮ የሊቀ መላእክት ቅዱስ ሚካኤልን ዝክርን እስካሁን ከቶ አስታውዬ አላቅም አለችው። መኮንኑም ድሃ ብትሆኝስ ሊቀ መላእክት የቅዱስ ሚካኤልን ዝክር ባላረግሽም ነበር? ይልቁንስ ድርሻዬን ስጪኝ፣ ድርሻሽን ውሰጂ አላት። ድርሻውን ሰጥታ ሄደች። በነጋታውም ትቃርም ዘንድ መጥታ ብላቴናውን ከባለጸጋው አጠገብ አስቀምጣ ሄደች። ብዙ ሰዎች በቀኙና በግራው ተሰልፈው ያጭዱ ነበር። ባለጸጋውን ከተላፊኖስ ጋር በእርሻው መካከል ተቀምጦ ሳለ ቅዱሳን ሚካኤልና ገብርኤል በሰው አምሳል ተገልጸው ታዩት። ሰላምታ ከሰጡት በኋላ ይህ የማን ልጅ ነው ቢሉት የአንዲት ድሃ ሴት ልጅ ነው አላቸው። ይህ ሕፃን እናቱም ስለ ገፋት በእግዚአብሔር ትእዛዝ ቤትህን ንብረትህን ይወርሳል፣ በእሱ ዘንድ አድሎ የለምና አሉት። ይህንንም ከተናገሩ በኋላ ከፊቱ ተሰወሩ። እሱ ግን አእምሮውን አጣ። እናቱን ተጣርቶ ይህም ብላቴና አሳድገው ዘንድ ስጪኝ አላት። እሷም ከሚካኤልና ከገብርኤል ጋር አደራው ላንተ ነው ብላ ሰጠችው። እርሱ ብላቴናው ወስዶ በሳጥን ቆልፎ ከባሕር ውስጥ ጣለው። አንድ ዓሣ የሚያጠምድ ሰው ከባሕር ውስጥ አግኝቶ ወደ ቤቱ ወሰደው። በዚያ አገርም አደገ። ሕፃኑም 12 ዓመት በሆነው ጊዜ ያ ባለጸጋ በእንግድነት ወደዚያ ሀገር ሄዶ ሳለ ስሙን ተላፊኖስ ብለው ሲጠሩት ሰማ። ያ መኮንን ይህ ተላፊኖስ ማለት ትርጓሜው ምንድን ነው ብሎ ጠየቃቸው። ከውሃ ውስጥ በሳጥን የተገኘ ማለት ነው አሉት። በምን ጊዜ በማንኛውስ ወንዝ አገኛችሁት አላቸው። ዘመኑ 12 ዓመት ይሆናል አሉት። እርሱም እስኪ ሳጥኑን አሳዩኝ አላቸው። ያንን ሳጥን አሳዩት። መኮንኑም የእሱ ሳጥን እንደሆነ አውቆ ብላቴናው ከወጥመዱ ስላመለጠና ከሞት ስለተረፈ ጥርሱን አፋጨ። ይህን አገልጋይ በዋጋ 1000 ስጡልኝ አላቸው። አንሰጥም፣ በሚስቶቻችን ጡት አድጓልና አሉት። ወርቅና ብር ሌላም የ10 ግመል ጭነት ልብስ ጨምሬ እሰጣችኋለሁ አላቸው።
እነሱም ተስማሙ። ዋጋቸውን ተቀብለው ተላፊኖስን አሳልፎ ሰጡት። ከዚህ በኋላ መኮንኑ ይህች ወረቀት ይዞ የመጣውን ሰው ሳታውሉ ሳታሳድሩ እንደደረሰበት ሰይፍ አንገቱን ቁረጡት የሚል ደብዳቤ ጽፎ ይህን ወረቀት ለምስት ስጥና ሰው በተሰበሰበበት አደባባይ አንብቡት ብሎ ላከው። ሁለት መንገድ መሪዎችን ጨምሮ ለተላፊኖስ ሰጠው። እንደ ይሁዳ ሽንገላ ራሱን ሳመው። ተላፊኖስም በጉዞ ላይ ሳለ ሊቀ መላእክት ቅዱስ ሚካኤል በመንገድ አገኘው። የያዘውን ደብዳቤ አሳየኝ። እግዚአብሔር ወደ አንተ ልኮኛልና አለው። ተላፊኖስም ጌታዬ አላዘዘኝም፣ የላከኝን ትእዛዝ እተላለፋለሁን አላሳይህም አለው። ሊቀ መላእክት ቅዱስ ሚካኤል መግለጡን ሳትግለጥ እንደ ተጠቀለለ አሳየኝ እንጂ አለው። ተላፊኖስም ለቅዱስ ሚካኤል ባሳየው ጊዜ ቅዱስ ሚካኤል 3 ጊዜ እፍ ብልበት የሞቱን መልእክት ወደ ሕይወት መልእክት ለውጦ ሰጠው። ከዚህ በኋላ ወደ ሰማይ አረገ። ተላፊኖስም ደብዳቤውን ወስዶ ለመኮንኑ ሚስት ሰጣት። ከሕዝቡ በተሰበሰበበት ጉባኤ ፊት ተነበበ። ደብዳቤውም እኔ መኮንን ዓለምን ንቄ መንኛለሁ፣ ሹመቴንም ገንዘቤንም ለልጄ ለተላፊኖስ አወርሻለሁ። ልጄን ያግባ፣ በወንበር የማስቀመጡት፣ በራሱ ወርቅ ዘውድ ደፉለት፣ በዝርግፍ ወርቅ ሸልሙት፣ በነጋሪት ድምፅ ዝፈኑ። ይህን ትእዛዝ ያልተቀበለ ለአንገቱ ሰይፍ ይሰዋ ይላል። በደብዳቤውም ውስጥ ከሚስቱና ከሌሎች ጋር የሚታወቁበት ልዩ ምልክት ተገኘች። ደብዳቤዋ በተነበበች ጊዜ የመኮንኑ ሚስት ተላፊኖስን እየመሩ የመጡ የባሏን ሁለቱን አሽከሮች ጌታዬ በእውነት ላከን አለቻቸው። እነሱም ደብዳቤ ሰጥቶ ራሱን ሲስሙ አይተናል፣ ለሀገሩም ሰዎች ገንዘቡን ሁሉ ሲዘራ ተመልክተናል አሏት። ሚስቱም ይህን ነገር በሰማች ጊዜ አለቀሰች፣ የራሷንም ፀጉር ቆረጠች፣ በራሷ ላይ አመድ ትቢያ ነሰነሰች፣ ማቅም ለበሰች፣ መበለትም ሆና ኖረች። ያም መኮንን የተላፊኖስን ትእዛዝ ተቀብሎ የሊቀ መላእክት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ ሆነ። ባለ ዘመኑ ሁሉ በድህነት ተይዞ የቅዱስ ሚካኤልን እርሻ አዝመራ ሲጠብቅ ኖረ። ተላፊኖስም በመሥዋዕትና በጸሎት በጎ ሥራ እየሠራ ብዙ ዘመን ከኖረ በኋላ በበጎ ዕረፍት አረፈ። ለዘላለሙ የማታልፍ መንግሥተ ሰማያትንም ወረሰ። ልመናውና በረከቱ ይህን መጽሐፍ ከሚያነቡና ከሚሰሙ ከእኛም ጋር ዘወትር ይሁን ለዘላለሙ አሜን። ይጠብቀን።